ሄርሜላን ስላገቷት ብቻ ሳይሆን ያደረጉት ድርጊታቸው ራሱ እስር ቤት ያስገባቸው ነበር። ምክንያቱም ስላገቱ ብቻ ስላላገቱ ብቻ አይደለም ይዘው እየቀለሉበት ከዚህ በላይ እንዴ እንደዚህ ፎቶ ይዘው ምን ይዘው እንደዛ ያፌዙበት ምን ይያሉበት እሱ በተጨነቀበት ሰዓት እነዚህ ልጆች ታዲያ እስር አይገባቸውም ትላላችሁ? እኛ በቅርቡ ሰርግ ኖሮ ምናምን መቼማ ልጁ ከፍ ሳይል ሰርግ መሰረግ አለበት። ወዝወዝማ ግድ ነው። እንቀውጠዋለን ነው ምላችሁ። አስበው ሱፍ አንድ አይነት ሱፍ ለብሰ ምናምን አብርሃምን አጅበን ምናምን አስበው ወጥለታል። ሰርጉ ለማበላሸት እኮ እንደሚጥሩት አይሳካላችሁ። ስንጨፍር አባው ጃልዬ ኃይሎ ካያለ መጥቷል ሊወስዳት ልሂድ እያለች በማን ታረግዛለች? ምናልባት በዳኒ ምናልባት አይደለም። ዳኒ ግን ጥንቃቄ አድርግ። የምሬን ነው፣ ጥንቃቄ አድርግ። በል ተነሳስታ አንድ ቀን ክላስ እናሰግ በል ተነሳስታ ክላስ እንዳዘጋብ ነው ፈራውን ዳኒ። ሰላም ውድና የተከበራችሁ የኛ ምርጥ ፋሚሊዎች እንዴት ናችሁ? እኛ ደህና ነን እግዚአብሔር ይመስገን። እናንተም ሰላም ጤና ደህና እንደሆናችሁ ተስፋ እናደርጋለን። ሰላም ብሏችሁ። ሰላም ቤተሰቦች እንዴት ናችሁ? ሁሉ ሰላም? እኛ አለን እግዚአብሔር ይመስገን። ሰላም እንዴት ናችሁ? እኛ አለን እግዚአብሔር ይመስገን። እናንተ ሰላም እንደሆናችሁ ተስፋ እናደርጋለን። ሰላም እንግዲህ በአገርም በውጭም በዓለም ዙሪያ ያላችሁ ይህን ቪዲዮ የምታዩት በሙሉ ሰላማችሁ ብዝት ይበል። እንግዲህ ዛሬም ተመልሰን መጥተናል ፋሚሊ። እንግዲህ ያው ከዚህ በኋላ በደስተኛ ቪዲዮ ነው የምንመጣው ብለን ነበረ ባለፈው። ግን ያው በደስተኛ ቪዲዮ እንድንመጣ አላደረጉንም ፋሚሊ። ያ ማለት ሊለቁን አልቻሉም ማለት ነው። ያው የፍቅር ጀማ ሲደሰትና ሲስቅ ሲጫወት ማየት ማይፈልጉ ብዙ ሰዎች እንዳሉ ያው እናንተም ታውቃላችሁ። እና እኛ በደስተኛ ቪዲዮ እንድንመጣ ፏ ብለን እንድንመጣ አላደረጉንም ማለት ነው። ያው እነሱ ቢሉም እኛ ግን ደስተኛ እንሆናለን። ምክንያቱም ምን መጥቶልናል? ልጅ መጥቶልናል። በቅርቡ ደግሞ ሰርግ አለልን፣ ይሰረጋል ነው ብለ ባይዘይ አሁን እየቀመሩ ያሉት ልጅ እንደተረገዘ እርግጠኛ ስለሆኑ ሰርጉ እንዳይካሄዱ ቀመራቸው እየቀመሩ ያሉት ማለት ነው። ሌላ እውነትም አብርሃምን ማሳሰር ፈልገው ምናምን መስሏቸው አይደለም። ቀመር አስበው ነው። ገብታችኋል? ያው ሰርግ እንዳይካሄድ ያው እንዲስተጓጎል ምናምን ስለፈለጉ ነው። ገብታችኋል? እናም ደግሞ ሲቀጥል ደግሞ አንድ ማለት የምፈልገው ነገር አለ። ሩታ አሁንም ድረስ ጨርሶ ፍቅር አልወጣላትም ከአብርሃም ማለት ነው። የምሬን ነው የምላችሁ፣ ጨርሶ ፍቅር አልወጣላትም። ጨርሶ ፍቅር ቢወጣላት እኮ ምንድነው ከዚህ ሁሉ ኬዝ በኋላ ምንድነው አትለቀውም እንደ አብርሃምን እኮ መልቀቅ ትችል ነበር። ገብቷቸዋል? አብርሃምን ለቀ የራሷን ህይወት መምራት ትችል ነበር። የራሷን ህይወት መጀመር ትችል ነበር። ገብቷቸዋል? እና ማታ ትንሽ ያስደበረኝ ነገር አለ። መቼም ታረገዋለህ ብዬ እኔ አልጠብቅም። አብርሃም መቼም እስር ቤት ትገባለህ ብዬ በተአምር አንጠብቅም እኛ። ምክንያቱም የነሱ ቀመር ስለሆነ ማለት ነው። ያሳሰርካቸውም ማለት ነው ሄርሜላን አገቷትም አላገቷትም መታሰር ይገባቸው ነበረ አይደል? ምክንያቱም ማለት ነው ሄርሜላን ስላገቷት ብቻ ሳይሆን ያደረጉት ድርጊታቸው ራሱ እስር ቤት ያስገባቸው ነበረ። ምክንያቱም ስላገቱ ብቻ ስላላገቱ ብቻ አይደለም ይዘው እየቀለሉበት ከዚህ በላይ እንዴ እንደዚህ ፎቶ ይዘው ምን ይዘው እንደዛ ያፌዙበት ምን ይያሉበት እሱ በተጨነቀበት ሰዓት እነዚህ ልጆች ታዲያ እስር አይገባቸውም ትላላችሁ? መታሰር ስላለባቸው ነው የታሰሩት። ስለዚህ ዳኒ አንተ ማንም ሆነ አይደለም ለአብርሃም መጥሪያ የምታመጣለት የክስ ወረቀት የምታመጣለት ማንም ሆነ አይደለም። ገብቶሃል አይደል? እኔ የተሰቃየሁትን ስቃይ ማየት አለብህ ምናምን። አንተ በስራ ነው የታሰረው የተቀጣው እኮ 3 ቀን ታስረው እንዲህ ወር 2 ወር የታሰሩ አይነት እንትን አድርጉ። 3 ዓመት ነው የሆነብኝ ምናምን 3 ቀን ታስሬ እንደ ልጅ አይደለም እንዴ? እኮ እንደ ልጅ ነው ያጠነክራል። ምን ሆነ ነው
እሞ እንደዚህ ሊደርስብህ የቻለው ባላረከው ነገር አይደለም፣ ባጠፋው ጥፋት ነው። አሁንም እኮ እናንተ ጥፋት የለብንም ብላችሁ ታስቡ ይሆናል፣ ግን ይሄ ሞኝነት ነው። ጥፋት ስለነበረባችሁ መቀጣት ስለነበረባችሁ ያ ቀን የታሰራችሁበት ቀን ይገባችኋል። በቃ ሄርሜላን ስላላገቱ ብቻ ሳይሆን በቃ ለዛ ብቻ ሳይሆን ያደረጋችሁት ነገር ሲጀመር ክስ ያስፈልገዋል። በደንብ ልክ አልነበረም። መታሰር ስለነበረባችሁ ነው የታሰራችሁት። ሲቀጥል ደግሞ ሩታ እንደዚህ በዚህ ያክል አብርሃም ላይ የምታፈዡ ምንድን ነው? ቀንታ ነው። የሰው ልጅ ማስመሰል ይችላል። በጣም ነው እንዴት የሆነች እንደነበረ አይታታ በቃ ማለት የማሾፍም ደስተኛ የመምሰልም አይነት ግን በጣም እንዳረረች ያስታውቃሉ። ተቃጥላ ነው እየሳቀች ያለች ተቃጥላ ማለት ነው። በጣም ማለት ነው። ሄርሜላ ማርገዟ በጣም አናዷታል። በጣም ማለት ነው። እሱ አይደለም ሄርሜላ 10,000 ልጅ ቢወልድ ድጋሚ ትመጣለች እኮ እሱ። የምሬን ነው ሩታ። እኔ ልንገርሽ ይሄ እሱ እንትን ልጅ ስለወለደ ምናምን አይደለም። ከሄርሜላ ስለወለደ ገና ሁለተኛ ልጁ ነው የወለደው። 1,000 ልጅ ቢወልድ ሩታ አብርሃም ልመለስ ካለ እንደምትቀበዩ 100% እርግጠኛ ነው። 100% እርግጠኛ ነው። 1,000 ልጅ ቢወልድ ማለት ነው። እንደዚህ እሱ አብርሃም በዚህ የሚበሳጭ ሰው አይደለም። የሚበሳጭ ሰው ቢሆን ግን እስካሁን እንደዚህ በሚያደርጉት እንትን ተበሳጭቶ ወደ እነሱ አይመለስም ነበር። በራሱ በቃ ይተማመናል። ምንም አይመስለውም። እንዲህ ነገር አይደለም። የሆነ አንዱ ሲነፍስ ወደ አንዱ እንትን አይደለም፣ አይቀያየርም። ማታውን እንደዛ እያደረጉ ግን የምር አሁን አንተ ብትሆን እንደዛ እያደረጉ ጭራሽ ልጅህን ቀጣይ በማን ነው የምትወልደው? ማናት ቀጣይ ተረኛዋ ማናት ምናምን ጭራሽ እቺ ልጅ ብቻ አይደለችም። ስንት በቃ አንተ ከሌለ ሴቶቹ ራሱ መኖር አይችሉም። በዚህ ያክል እሱ ላይ ምናምን እንዲህ ስታላግጥ በቃ ሩታም እንደዛ መቃጠል ምናምን ነገር አይታታል አይደል? የማያስታውቅባት ይምሰላችሁን አላውቅም፣ ብቻ ውስጧ እያረረች በጣም ተናዳለች። ከዚህ በላይ የምናደዳለን እና ባይዘ እሱ የሚናደር ሰው አይደለም። ሩታ በዚህ መንገድ አብርሃም እኔ ጋር ይመለሳል ብለሽ አስበሽ ከሆነ አታስቢው። ምክንያቱም አብርሃም በብዙ መንገድ ሞክረሽዋል፣ በብዙ መንገድ ተጋፍጠሽዋል፣ ግን አልቻልሽም። ስለዚህ እኛ ዛሬ የመጣ ነው ማለት ነው። ጭራሽ ዳኒ የክስ ወረቀት ይዞ ሲመጣ ትንሽ ስለገረመን ነው ቪዲዮ ላይ የመጣ ነው ማለት ነው። ደስታችንን እናጣጥመን ሳንጨርስ ምናምን አብርሃምን እስር ቤት ልታስገቡ ይሄ ነዋ ዳኒ፣ ይሄ ነዋ ታስገባዋለህ ብታርፍ ይሻላል። እና ደግሞ ኤፍሬም ማለት የሩታ ቀመር ኤፍሬም እዛ እሷን እንትና አብርሃምን ሊያለያይ ወንድም መስሎ ተቅረበች ልጅ ዳኒ እንትን ሄርሜላ አትሆንም፣ በቃ የቤተሰባችን ክብር እያወረክ ነው፣ ፋሚሊያችንን እንትን እያወረክ ነው ምናምን እያለ እዛ እሱ ለመምከር ምናምን ይሞክራል። እሱ ብቻውን ቤተሰብ አይወክልም ሲጀምሩ። ቤተሰብ እናት አባት ምናምን ተደምሮ ሁሉም የተስማማበት እንትን ያለበት ጉዳይ ከሆነ ነው እንጂ ቤተሰብ ያልፈቀደ ምናምን ብሎ የሚያወራው ምንድነው? አንደኛ ደግሞ አልወጣለትም ሲጀመር አሁንም ማለት ሄርሜላ ነገር ያኔ እንደተው ነው አልወጣለትም አሁንም ነገር እና በቃ እሱ የሆነ ክፍተት ነገር ነው የሚፈልገው በእንደዚህ አይነት ነገር ላይ ማለት ነው፣ እሷን የማግኘት እንትን ላይ እና አሁን ደግሞ ምን አስቦ እንደሆነ አላውቅም። እንደዚህ አይነት ነገር ማለቱ ገርሞኛል። በቃ እንደዚህ በዚህ ልክ ወጥቶ አብርሃም ወደ ሌላ ነገር ውስጥ እንትን እንጂ አብርሃም ተገስተኛ ነው። በነገራችን ላይ ጊዜ ነው የምንለው ተገስተኛ ስለሆነ እንጂ ብዙ ውሳኔ ወስን ነበር። ግን ኤፍሬም አቁም። ኤፍሬም ሲል የሰማሁት ነገር አለ። ቤተሰቡን አዋረድከው ምናምን ነገር። ምንድነው የሚያዋርደው? እሷ ለቃ ሄደች እንጂ እሱ አይደለም አይደል ለቋት ሄደው። መጀመሪያ ራሷ ክብሯን ያልጠበቀችው ራሷ አይደል። ስለዚህ ቤተሰብ ደግሞ የአብርሃም ደስታ ነው እንጂ የሚፈልገው የአብርሃም በቃ ማለት ጥሩ ትዳር እንዲኖረው አይደል የሚፈልጉት። እንደዚህ ተንዘላዘለ ከሚሆን በቃ እሱን ጥሩ ነገር ነው የያዘው። ሁሌ እየተጨቃጨቀ ከሷ ጋር እየተገማመተ ሰው ምን እስከሚለው ድረስ አንተ ምንድነው እስከሚለው ድረስ ከሷ ጋር እየተጨቃጨቀ እንዴ ቤት መግባት ሁላ እየሰለቸው በዚህን ያክል እንትን አድርገው ድጋሚ ወደ እሷ የሚመለስበት ነገር ምንም አይነት ነገር የለም። ኧረ ፋሚሊ ደስ ነው የሚለው። ኤፍሬም ዝም ብሎ እንዲያዋረቀ ምናምን ነገር አያገባም። በቃ ወንድ ልጅ የፈለገው መውለድ ይችላል።
ስለዚህ እና አይደል ይቀርብ ነው የሚሻለው ማለት አብርሃምን ወደ ቀድሞ ህይወቱ ለመመለስ ምናምን ኤፍሬም ባትሞክር አሪፍ ነው። በቃ እንደ ወንድም የምር እንደ ወንድም ተቆርቁረ ልትመክረው አስበ ከሆነ እሰየው። ግን ስትመክረውም ደግሞ እንደዚህ አይደለም። በቃ ከቻልክ ከሄርሜላ ጋር አንድ ላይ ለማድረግ ሞክር እንጂ ወደ ሩታ ህይወት ለመመለስ አትሂድ። የምር ወንድሙ ከሆንክ ማለት ነው። ነግሯል ማታ አንተ ወንድሜ ነህ ምናምን ብሎ ብዙ ነገር እያለህ ነበር አብርሃም። ግን አንተ በተዘዋዋሪ አሁንም እሱን ለማለያየት ምናምን ነው እየሞከርክ ያለው። ስለዚህ እኛ በቅርቡ ሰርግ ኖሮ ምናምን መቼማ ልጁ ከፍ ሳይል ሰርግ መሰረግ አለበት። ወዝወዝማ ግድ ነው። እንቀውጠዋለን ነው ምላችሁ አስበው። ሱፍ አንድ አይነት ሱፍ ለብሰ ምናምን አብርሃምን አጅበን ምናምን አስበው። ወጥለታል ሰርጉ ለማበላሸት እኮ እንደሚጥሩት አይሳካላችሁ። ስንጨፍር አባው ጃለዬ አባው ጃለዬ ይወለድና ክስል ነው የምናደርጋቸው። ክስል ማለት የምሬን ነው። እዛ መሀል ላይ ደግሞ ኖርማል እንትን ቢሆን የሆነ ቅናት ምናምን አሁን እሱ ጠላቱ ባይሆን ገብቶ ሲያወጣ ምናምን ዘፈን ሲያወጣ ኤፍሬም ጭሰ አባራው ጭሰ እያለ ጭሰ አለ ገና አለ ግን ኤፍሬም አለ ገና የተባለ ግን ጠላት ካልሆንክ ማለት እንደዛ መሆን ነበረበት። ግን አንተ አካሄድ ልክ አይደለም። አሁንም ቢሆን ግን ኤፍሬም አልረፈደብህም። ወደ ወንድም የምትመለስበት እንትን አለ። ወንድም እንዳንተ ክፉ አይደለም። በየትኛውም ሰዓት ብትመጣ ወደ ቀልብ ተመልሰ ብትመጣ ይቀበላል። ገብቶሃል አይደል? ምክንያቱም አስተዋይ ስለሆነ እሱ እንደዚህ የህፃን እንትን ስለማያደርግ ማለት ነው። ስለዚህ ሄርሚዬ ደግሞ ልጁ ከፍ እያለ ነው። ብዙ ነገር አማረኝ ምናምን እያለች ነው። ስለዚህ አብርሃም ልምድ ስላለው ችግር የለውም። በሩታ ልምድ ስላለው ችግር የለውም። ያው ማለት ብዙ ነገር አላቅም ምናምን እያለችው ነው። እንደዚህ ይደረጋል ሌላ እያለችው ነው። ያው እሱ ከሩታ ምን ልምድ ስላለው ከዚህ በፊት ደግሞ እርግዝና ሰማል እንዴ ያማረበት አንተ እየቀና ነው። ይሄ እየቀና ነው። ወንድማይነት በጣም በቃ ሁለቱም ደስ ሲሉ በቃ ያለበት ነገር አሁን ባለፈው እንዳየነው እንዴት ደስ እንደሚል ስማ፣ በጣም ነው የምታስቀንፍ። ኑሩልና ፍቅራችሁን ያብዛልን። ከዚህ በላይ እንትን ብላችሁ ሁለት ሶስት ልጅ ወልደው ምናምን በስተው ምናምን ለማየት እንፈልጋለን። እንደዛማ ምክንያቱም ያው ጠላት ሲቃጠል እኛ ደስ ይለናል። ለብቻችኋላ ያው ከፍቅር ጀማ ምናምን ጎን ደግሞ ያላችሁ ደስ ይለናል። እኛም ከኛ ጋር ምናምን እንደዚህ ፏ ስትሉ ምናምን ባይዘ ሰርጉ ያበደ እንደሚሆን ተስፋ እናደርጋለን። አውጪ ነው የሚሆነው። ትርትራለን ከዛኔ ከፈለጉ ካርድ ሰጣቸዋል። መምጣት ከፈለጉ እንሰጣቸዋለን። ካርድማ ግድ ነው። ካርድ መሰጠት አለበት። ያው መጥሪያ እሱ መጥሪያ ቢያመጣም ዳኒ መጥሪያ ቢያመጣም እኛ ለሩታ ቪአይፒ ነው። ለማገኘት ነው። ሩታን ጊዜ እናድርጋት እንዴ ሰዎች አንተ ግፈኛ ነህ እንዴ? አትሆንም ጀምር አትሆንም። ለሚስም ኧረ ተው። ቢያንስ እኮ በሰዓቱ ሙሽራ ነበረች እሷ። ዛሬ ዞራችሁባት። ዛሬ ስሯ እሷ ይበላል። ይኸውላችሁ ማለት አሁን ትመጣና እንዲህ ካሜራ ላይ ታወራለች። ከዛ ታለቅሳለች መሰለኝ። ቤት ትሄድና ፊልም ይሄ ምናምን እያለች በቃ የምር ደስተኛ ሆና የምታወራ እንጂ በጣም እንትን ትብላለች። እሱን ለማናረን ነው የሆነ ደስተኛ መስላ መጣ እንጂ ውስጧ በጣም ደግሞ ትቃጠያለች። እኔ ግን የምር ጎበዝ ናት ሩታ ማለት ለፍቅር በዚህን ያክል የምር ግን ለፍቅር በዚህን ያክል መስዋዕት እየከፈልሽ ከሆነ እኔ ይገርማል። በዩኔስኮ መመዝገብ አለበት። ከሰው ጋር እየኖረ ይኸው በስያው እንዳታረግ ነው። በማንም ታርገው ለካ ከኔም ይባሳል።
ራስን መጠበቅ አለብህ። አብሮ ከመዋላቸው የተነሳ አብርሃም ይመስላትና ደግሞ እነሱ ግን ካሉ ሌላ ሰው ይፈልጉና ያጋቧት። እምቢ አለች አይደል? አይደን ሰርግ እንጨፍራለን እንጂ ችግር የለውም። ችግር የለውም። እኛ ለማጀብ ችግር የለውም። ከዚህ በኋላ ማለት ደስተኛ ለመሆን እንሞክራለን ከእናንተም ጋራ ማለት ነው። ጠላትን ጥል እያደረግን ደስተኛ ለመሆን እንሞክራለን። እናቃጥላቸዋለን። ልጃችንም እየቀረበ ነው። ምንድን ነው የልጆች ልብስ ምናምን ይዘን እንመጣለን። አይ እንትና ሩታ ራሷ ይዛ ትመጣለች። ይቻላል። እሷም አንቺም ይዘሽ ነኝ። ሩታ ልምድ ስላላት የልጆች ልብስ ምናምን ታርሳታለች። ጠበሽ ኧረ በዚህ ነው ያለማ አብርሃም አይፈቅድም። አንተ ገንፎ ማገፋታችን ኧረ ገንፎ አንተ ምንም ቢሆን እኮ ሉሌን የመሰለ ልጅ ሰታናለች። እንደዚህ አትበሉ። ምንም ቢሆን ሉሌን የመሰለ ልጅ ሰታናለች። ገብቶሃል አይደል? እና ያው ማታ ደግሞ ትንሽ አብርሃም ቅር ያለው ነገር ነበረ። ማለት ትንሽ ሰሞኑ ጠፍታ ምናምን ስለመጣች የእርግዝናው ነገር ትንሽ አጠራጥሮት ስለነበረ ማታ አረጋግጦልናል ማለት ነው። ሐኪም ቤት ሄዳ ምናምን የእርግዝናውን ውጤት ምናምን ይዛ መታ አሳይተዋለች ማለት ነው። እና ከዛ በኋላ የአብርሃም ደስታ ትንሽ ለየት ብሎብናል ማለት ነው። ሁሌም አብርሃም ደስተኛ እንዲሆን ነው የምንፈልገው። ፋሚሊ እንግዲህ ቀጣይ በሌላ ቪዲዮ እንገናኛለን። ፋሚሊ ሰላም ቆዩልን። እንወዳችኋለን።